ዛሬ ስለ ሰይዱና ዑመር ረዲየላሁ ዐንሁ የምናወራውና አንገትህን ቀና አድርገህ ደረትህን ነፍተህ ነው መስማት ያለብህ። ምክንያቱም የሰሩት ታሪክ የሰሩት ስራ እንደዛ ስለሆነ ማለት ነው። አንገትህን እንድትደፋ አይፈቅድልህም። በቃ እሳቸው ያደረጉት ነገር ሁሌ የጀግና ስራ ነበር የሚሰሩት። እስልምና ከመምጣቱ በፊት በቃ በአረብ ምድር ላይ ጦርነት ሲነሳ በጣም ሲቸገሩ መፍትሄ ያመጣል ብሎ የሚልኩት ሰይዱና ዑመርን ነው ረዲየላሁ ዐንሁ። ሄደው ደግሞ እሳቸው አያሳፍሯቸውም። ወዲያው ቀጥ ያደርጉት ነበር ነገሩን። በቃ አንተ አቁም፣ አንተ ያቆማል ሁሉ እና በጣም ተፈሪ የነበሩ ሰው ናቸው። ዑመር መጣ ከተባለ ሁሉም ዝም ነበር የሚሉ። ርዝመታቸው ቁመታቸው በጣም አስፈሪ ነበር እና ፈረስ ላይ ሲወጡ ዝም ብለው እንደ ሰው እንዲህ መወጣጫ ነው ተጠቅመው ፈረሱን ይዘው ምናምን አልነበረም። ብለው እግራቸውን አንስተው ነበር የሚጭኑት። ፈረስ ላይ የሄዱ እግራቸው መሬት ይነካ ነበር ይባላል። በጣም ጀግና የነበሩ ሰው። አእምሮም ደግሞ አላህ ሰጥቷቸው ነበር። ዝም ብሎ ጉልበት ብቻ ሳይሆን አእምሮ። እሳቸው ጋር ማንም ሊመጣ ይችላል፣ ማንም አይበደልም። ከኡመቴ መካከል በፍትህ ፈራጅ እንደ ሰይዱና ዑመር ረዲየላሁ ዐንሁ የለም ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። ዙልም የሚባለው ነገር በቃ አገር ላይ የለም። ሰይዱና ዑመር ረዲየላሁ ዐንሁ አድል የሚባለው ነገር ወይም ደግሞ ፍትሃዊነት በሁለት እግሩ ሲንቀሳቀስ ማየት ከፈለክ ሰይዱና ዑመር ረዲየላሁ ዐንሁ ያቸው ታሪካቸውን ስማ። በቃ እሳቸው አንድ ሰው አይበደልም ነበር እሳቸው ጋር መጡ። የሚገርማችሁ ግን እሳቸው በጃሂልያ ዘመን ራሱ እያሉ የሚገርም ባህሪ ነበራቸው። ከዚያ መካከል አንዱ ምን መሰላችሁ? ላመኑበት ነገር ሐቅ ነው ብለው ያሰቡት ነገር ሟች ናቸው። ማንንም አይሰሙም ነበር። እንደና አቡ ጃህል እንደና አቡ ለሀብ ሐቁን እያወቁ ለስልጣን ብለው አልነበረም የጠመሙት። በቃ ያለሁበት ማለት ሐቅ ነው ብለው አስበው ስለነበረ እያንዳንዱ ሰሃባ አድርገዋል። ሁሉንም አሰቃይተዋል። ረሱል እሳቸውን እኮ ጀግንነት ማወቅ ከፈለክ ረሱል ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ምናሉ? ያ አላህ እንደው ከሁለቱ ዑመሮች መካከል አንደኛውን እስልምናን አጠንክረዋል። ምን አድርግ? እስልምናን አጠንክርልኝ። በቃ ምን ያክል ጠንካራ ሰው እንደሆኑ እኮ በዚህ ማወቅ ትችላለህ። አላህ በነብዩ ሰለላሁ ዐለይሂ ወሰለም ዱዓ አማካኝነት እንዲሰልሙ አደረጋቸው። ረሱልን ሰለላሁ ዐለይሂ ወሰለም ካልገደልኩ ብለው እገላቸዋለሁ ብለው ሰይፋቸውን ታጥቀው እየሄዱ እያሉ አላህ እስልምናን ይሰጣቸው። ገና እንደሰለሙ የመጀመሪያ ቀን ያ ረሱላህ እኛ በሐቅ ላይ ነን አይደል አሉ። አዎ አሏቸው። እሺ እነዛ ሰዎች በውሸት ነው ያሉት አይደል? አዎ። ታዲያ ለምንድን ነው የምንደብቀው አሉ። ለምንድን ነው የምንደብቀው? በል እያንዳንዱ ተነሳሉ። ሰሃባን ሁለት ሰፍ አድርገው አንደኛውን ሰልፍ ራሳቸው እየመሩ አንደኛውን ሰይዱና ሐምዛ ረዲየላሁ ዐንሁ እየመሩ ወጡ። የዛን ቀን ነው ይላሉ እስልምና በይፋ መካ ላይ የተሰበከው። በይፋ ሰይዱና ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ሰይዱና ዑመር ረዲየላሁ ዐንሁ እስኪሰልሙ ድረስ አንድ ሰው በግልጽ የሚሰግድ አልነበረም። አንድ ሰው። እሳቸው ልክ የሰለሙ ቀን ተክቢራ በይፋ ተደረገ። እያንዳንዱ ሙስሊም በቃ ራሱን ችሎ ካዕባ እየሄደ መስገድ ጀመረ። ማንም አይነካቸው ነው። እስልምና ገና እንደሰለሙ እዚህ ቁረይሽ ምናምን ሽማምንት ሲያስፈራሩ የነበረውን እነ ሰይዱና ቢላልን እነ ሰይዱና ኢብኑ መስዑድን እነዚህን ደካማ የሚባሉ ሰሃቦችን ሲያሰቃዩ ሲያስፈራሩ የነበሩት እያንዳንዱ ጋር ሄደው ሰልም ያለው አሉ። ወንድ ከሆንክ ናና እኔን ንካኝ ነበር። ወንድ ከሆንክ አንድ ሰው ግን ዞር ብሎ አላያቸው ነበር። ፈሯቸው። በቃ ጀግና ነበሩ። መጨረሻ ላይ እንዴትም በቃ ተመካክረው ምን ብሎ አንድ ላይ ሆኖ ምናምን ጎሳ ሙሉ ህዝብ መጣ እሳቸውን ለመግደል ማለት። ከዛ እሳቸው ተጋደሏቸው እስኪበቃቸው ድረስ። መጨረሻ ላይ ደክሟቸው ቁጭ አሉ። ከዛ እነሱ መተው እነሱም ደክሟቸው ነው ተሰይዱት። በቃ ሰይዱና ዑመር ረዲየላሁ ዐንሁ ሰለ ቀዩና አንበሳ አይደል አንድ አንበሳ አይደል ብዙ አንበሳ አድርገህ ሳላቸው። አንበሳም ከገለጣቸው ማለት ነው።